ሰላም ናትናኤል፣ አዲስ ነገር አለ ብለህን ነበረ። ስለምን ልትነግረን ነው? እሺ ሰላም፣ እንዴት ናችሁ? ዛሬ አንገብጋቢ ጉዳይ ይዤ ነው የመጣሁት። ምንድነው አንገብጋቢ ጉዳይ? አብዛኞቻችን ከስተመሮቻችን ነገሩ ካለፈ በኋላ በጣም ሲቆጩ እንሰማለን። አብዛኛውን በእኛ ፕሮዳክት በጣም ብዙ ከስተመሮች ወይኔ በገዛው ወይኔ አመለጠኝ እያሉ ይገኛሉ አሁን ላይ። ምን ለማለት ፈልጌ ነው፣ ሴምሲ የምንሸጠውን አፓርትመንት የዛሬ 5 ዓመት ወይም የዛሬ 3 ዓመት በታላቅ ቅናሽ ነበር እየሸጠ የምንገኘው። ዛሬ ላይ 3-4 እጥፍ ጨምሮ ሲያገኙት በጣም እየተቆጩበት ያለ ሳይት ነው። ወደ መጠናቀቅ 90% ላይ ደርሰናል። በቅርቡ እናስረክባለን ብለን እንጠብቃለን። ግን ዋናው ጉዳይ ዛሬ ላይ የያዝነውን ፕሮዳክት እሱኛው ፕሮዳክት ላይ በጣም እንዳትቆጩ ይህን ቪዲዮ ለመስራት ጓጉቼ ነው የጠራሁሽ እና ስለዛ ፕሮዳክት ነው። አዳዲስ ሳይቶችን ለሽያጭ አውጥተናል ብለህን ነበረ እና ስለነሱ ሳይት አንዳንድ መረጃ እንድትሰጠን እንዲሁም ሳይቱ የት እንደሚገኝ እንድትነግረን ነበር። ያን ምርጫችሁ አድርጋችሁ ስለኛ መረጃ ፈልጋችሁ ስለመጣችሁ እናመሰግናለን። አዲስ ያወጣነው ሳይት ካሳንቺስ አካባቢ ነው። ካሳንቺስ ቤተመንግስት አካባቢ እንዲሁም በታች በኩል መለስ ፋውንዴሽን ጀርባ የሚገኝ ሳይታችን ነው። እጅግ በጣም ትልቅ ሳይት ነው። ወደ 22 ሄክታር አካባቢ የሚሆን ሳይታችን ነው የሚገኘው ካሳንቺስ ነው። ኦኬ ጥሩ። እዛ ኮምፓውንድ ውስጥ ምን አይነት የቤቶች አማራጮች ናቸው የካሬ አማራጫቸው እና እነሱን ደግሞ ያው ግልጽ አድርገህ እንድትነግረን። እሺ፣ የካሳንቺስ ሳይትን ለየት የሚያደርገው ነገር ከትናንሽ ካሬዎች ጀምሮ ነው ለሽያጭ ያቀረብነው። ለምን ቢባል አብዛኛው ሁሉንም ማህበረሰባችን ተደራሽ ለማድረግ ከአነስተኛ ካሬ ጀምሮ ከ45 ካሬ ጀምሮ እስከ 161 ካሬ ድረስ ነው ለከስተመሮቻችን ይዘን የመጣ ነው። ይህም ማለት ከባለ 1 መኝታ እስከ ባለ 4 መኝታ ድረስ እዛ ሳይት ላይ ከስተመሮቻችን ማግኘት ይችላሉ ማለት ነው። ኦኬ፣ ዋጋቸውን በተመለከተ ባለ 1 ባለ 2 እስኪ ያሉትን ነገሮች በደንብ አስረዳ። እንደነገርኩሽ ከትናንሽ ካሬ ጀምሮ ነው ይዘን የመጣ ነው። ሁለተኛ ደግሞ እጅግ በጣም በተመጣጣኝ ዋጋ ሁሉም ሰው አፎርድ በሚያደርግበት ፕራይስ ነው ከስተመሮቻችንን ተደራሽ አድርገን የመጣ ነው ማለት ነው። ይህም ነው ለየት የሚያደርገን። ለምሳሌ ባለ 1 መኝታ ከ4 ሚሊዮን 900 ሺህ ብር ጀምሮ እየሸጥን ነው የምንገኘው። ባለ 2 መኝታ ደግሞ ከ7 ሚሊዮን 100 ሺህ ብር ጀምሮ ማግኘት ይቻላል ማለት ነው። ባለ 3 መኝታ ከ8 ሚሊዮን 500 ሺህ ብር ጀምሮ እንዲሁም ባለ 4 መኝታ ከ14 ሚሊዮን ጀምሮ ነው እየሸጠ የምንገኘው። እንደነገርኩሽ በጣም በተመጣጠነ ዋጋ አፎርድ በምታደርጉት ዋጋ ነው ይዘን የመጣ ነው። ይህ ማለት ቅድመ ክፍያ 15% ለሚከፍል ብቻ ነው ማለት ነው። 100% ለሚከፍል 20% ቅናሽ ስላለው ከ4 ሚሊዮንም ዝቅ ይላል ማለት ነው ዋጋችን። ቅናሾችም ስላሉ እነሱንም መጠቀም ይችላሉ ማለት ነው። ኦኬ፣ በጣም ግልጽ ነው። ሌላው በመጨረሻ እዛ አካባቢ ቤቶች ስንገዛ ምን አይነት ጥቅሞችን ልንጠቀም እንችላለን? ያሉት አማራጮች እስኪ ስለነሱ አንዳንድ ነገር ጥቅሞቹን ብትገልጽልኝ። ጥሩ ነው። አብዛኛውን ጊዜ ቤት ስንገዛ ቤቱን ብቻ አይደለም የምንገዛው አካባቢውንም ጭምር ነው የምንገዛው ተብሎ ይታመናልም ይገመታል። ቤት ቅርስ ስለሆነ አንደኛ አማራጭ የምናደርገው ነገር ቅርስ የሚሆንበትን ወይም አካባቢውን በጣም ወሳኝነት አለው ማለት ነው። ለመሸጥም ለማከራየትም ለመኖርም በጣም አካባቢው ወሳኝ ነው። ከዚህ አንጻር ካሳንቺስ አካባቢ እዛ አካባቢ የሚገኙ መሰረተ ልማቶች በኮሪደር ልማት ሁሉም አልቀዋል፣ ተሰርተው ጨርሰናል። ኮሪደር የተሰራለት አካባቢ ከመሆኑ አንጻር በጣም ተጠቃሚ የሚያደርገው ሳይት ነው የሚሆነው። ለምሳሌ ቤተመንግስት አካባቢ ነው። ቤተመንግስት ዙሪያዎች የተለያዩ ፓርኮች አሉ። ልጆቻችሁን ለማዝናናት የተለያዩ ፓርኮች ተሰርተዋል። እንዲሁም በቅርቡ የምናስመርቀው ደግሞ የህፃናት ዓለምን ይኖራል ይገኝበታል ማለት ነው። ስለዚህ ከዚህ አንጻር ለመኖር እጅግ ምቹ ያደርገዋል። ኮሪደሩም ስላለቀለት መከራየትም ሆነ ለመሸጥም እንዲሁም ለመኖርም አመቺ ነው። ፕላስ ደግሞ ግቢ ውስጥ 40% ላይ ብቻ ነው የምንገነባው አፓርትመንት፣ 60%ቱን ለግሪን ኤሪያ እና ለመንገድ ነው ማለት ነው። ስለዚህ እሱን ተመራጭ ያደርጋቸዋል። ፕላስ ስታንድ ባይ ጄኔሬተሮች አሉ፣ የከርሰ ምድር ውሃ አለን፣ ሊፍቶች አሉ፣ የመኪና ማቆሚያ ሪዘርቭ የመኪና ማቆሚያ አለን። ፕላስ ደግሞ እንግዳ ሲመጣባችሁ ግቢ ውስጥ የምታቆሙ
የመኪና ማቆሚያዎች ይኖራሉ። ይህን ይመስላሉ ማለት ነው። ይህን ይመስላል። ከስተመር በጣም ብዙ ይጠቀማል እዛ አካባቢ ቢገዛ። ደግሞ ካከፋፈላችንም አንጻር የብድርም አገልግሎትም የብድርም አማራጭ ስላለ በጣም ጥሩ። ይህን መረጃ ለሚፈልጉ ደንበኞች አድራሻችሁን በምን አይነት መንገድ ነው አንተን ኮሚኒኬት ሊያደርጉ የሚችሉት? እሱንም በዚሁ አስታከብ ብትነግረን። እሺ፣ ስልኮቻችንን ከስር እናስቀምጣላችኋለን። ደግሞ ሊንኮችም አሉ። ቴሌግራም ላይ ማናገር ይችላሉ፣ ዋትሳፕ ላይ ማናገር ይችላሉ። እንዲሁም ደግሞ በአካል ቢሮ ድረስ መጥተው እኛን ማግኘት ይችላሉ ማለት ነው። ስለዚህ ደውሉልን። እሺ፣ በጣም አመሰግናለሁ ስለሰጠኝ ኢንፎርሜሽን። አመሰግናለሁ። እሺ፣ መልካም ቆይታ።